ስሙን አልጠራው እየተለቀቀ መሰለኝ የከተፍነውን እዚህ ፋብሪካ ማብሰል ብዙ ደቂቃ አይፈልግም። ቅመሳት ምንላ እንዴት እንደሚጥም እያደረ መጣ የፍየል ቆለጡ ጡ በዳቦ ጥሩ ነው ከበሶባ ይጡ ጡ ምን ስሙን አልጠራውም ትያለሽ? ከነሙሉ ስሙ ቆለ። አንተ ባለጌ እንደሱ አይባልም። የበግ ወይም የፍየል መራቢያ አካል ዘር መተኪያ እፍረተ ስጋ እፍረት ትሪት እንዴት ነው ነገሩ? የኛ አልበቃ ብላችሁ ጠብሳችሁ መብላት ጀመራችሁ። አንተ ይሄ ልጅ እንዴት ነው ባለገው? አንቺ እንዲታይ አንዘላዝሎ ሄደ ማለት እኮ አይፈልገውም ማለት አይደለም። ምን ነው ወደ ኋላ ሲቀር የማይፈልገው መሰለሽ? ጭራሽ ቃጭላ ረግሽው እንዴ? አንተ ደሞ አበላላባ አጣጣመችው እኮ ጭራሽ ብልት በዳቦ እንዴት ነው ጣሙ? ንገሪኝ እስቲ። እንደዚህም ተጠብሰው እንዲ አምሮበትም አይቻላቅም። እታለም አልገባሽም እንጂ አሁን የበላሽው ስንት ጋንታ ጦር እንዲሁም ሌላ ፍየሎችን መንጋ ነው የበላሽው። ነብሰ በላ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። ቴንክ ዩ